17 ወራትን ወደ ኋላ ያኔ ፋኖ ትልቁ የታጠቀው መሳሪያ ቢኖር ክላሽ ከዚያ ካለፈ በጣት የሚቆጠር መትረየስ ነበር። በሰራዊት ቁጥርም ቢሆን የተበታተነና በየአውራጃው በመቶ የሚቆጠር ኃይል ነበረው ፋኖ። ነካክተው የተኛውን በሬ አደረጉት አውሬ የሚለው አባባል ትርጉሙን በትክክል ባገኘበት ያለፉት አንድ ዓመት ተኩል ጊዜ የፋኖ ቁመና በመሳሪያና በሰው ኃይል እጅግ የገዘፈ ደረጃ ላይ ደርሷል። ደጃፉ ድረስ የመጣውና ሱሪና ቀበቶ እናሶልቃለን በሚል እብሪት ተሞልቶ የገባውን የአብይ አህመድ ሰራዊት ክላሽ አንግቦ በጥቂት ቁጥር የሰው ኃይል የገጠመው ፋኖ በ17 ወራት ውስጥ የቡድን መሳሪያዎችን ታጥቆ በመቶ ሺዎች ቁጥር አድጎ ዛሬ የአገዛዙን ወንበር እየነቀነቀ ያለ ግዙፍ ሰራዊት ለመሆን በቅቷል። በወኔ በልህና በአትንኩኝ ባይነት ከየቤቱ የተጠራራው የፋኖ ኃይል ከጊዜ ወደ ጊዜ በስልጠና እየደረጀ ወታደራዊ ሳይንሱን በቀለምም ሆነ በተግባር ትምህርትና አካላዊ ብቃት እያጠናከረ ዛሬ ላይ ፕሮፌሽናል ዘመናዊ ሰራዊት እየሆነ መጥቷል። በአራቱም የአማራ ማዕዘናት የአማራ ፋኖ በከፍተኛ ቁጥርና ወታደራዊ ዲሲፕሊን እየሰለጠነ ነው። በአንድ እጁ ስልጠና በሌላ እጁ ውጊያ እያደረገ የሚገኘው የፋኖ ኃይል ከትላንት በተሻለ ሁኔታ ውጊያን የመፈጸም አቅሙ እየጎለበተ የጠላትን ኃይል በቀላል መስዋዕትነት እየደመሰሰ ለታላቁ ድል ግስጋሴውን ቀጥሏል። የአራቱም የፋኖ ቀጠናዎች ለስልጠና ልዩ ትኩረት ሰጥተው በ10 ሺዎች የሚቆጠሩ ተዋጊዎችን ለውጊያ ብቁ እያደረጉ ነው። ከዚህ አንጻር ሰሞኑን የአማራ ፋኖ በጎጃምና የአማራ ፋኖ በጎንደር በልዩ የኮማንዶ ደረጃ ለወራት ያሰለጠኗቸውን ኮማንዶዎች አስመርቀው ለውጊያ ዝግጁ አድርገዋል። የአማራ ፋኖ በጎንደር ወታደራዊ አዛዥ በሆነው በአርበኛ ኮማንዶ ሳሙኤል ባለድል አሰልጣኝነት ልዩ የኮማንዶ ብቃትና ቴክኒክ ትምህርትና ስልጠና የወሰዱት እነዚህ ሰልጣኞች የአማራ ፋኖን የውጊያ አቅም በከፍተኛ ደረጃ እንደሚያሳድጉት ይጠበቃል። አርበኛ ኮማንዶ ሳሙኤል ባለድል በአማራ ፋኖ የትግል ታሪክ ውስጥ በተለይም ብቁ የሆኑ ወታደራዊ ዲሲፕሊን ያላቸው ተዋጊዎችን በማሰልጠን ልዩ ቦታ የሚሰጠው ሆኖ ታሪኩን እየጻፈ ነው። ተደጋጋሚ የሆኑ የኮማንዶ ስልጠናዎችን በመስጠት አያሌዎችን አፍርቷል። ይህኛው ሰሞኑን የምረቃ ፕሮግራሙ የተከናወነውን የኮማንዶ ስልጠና ለየት የሚያደርገው በፋኖ ኃይሎች መሃል መናበብ እንዳለ ለጋራ ዓላማ በጋራ መስራት እንደሚቻል ያረጋገጠ ህመማችን አንድ አይነት ፈውሳችንም አንድ ላይ ነው በሚል በቃል ደረጃ የሚገለጸውን በተግባር ያሳየ መሆኑ ነው። የጎጃምና የጎንደር ፋኖች አንድነት የታየበትም ክስተት ነው ማለት ይቻላል። በምረቃው ስነ ስርዓት ላይ ንግግር ያደረገው አርበኛ ኮማንዶ ሳሙኤል ባለድል የዚህ ትውልድ ታሪክ ሰሪዎች እንሆን ዘንድ እድሉ ተሰጥቶናል። ኃላፊነታችንን በመወጣት አማራን ከህልውና አደጋ ታድገን ኢትዮጵያን እናድናት ሲል ለተመረቁት ኮማንዶዎች መልእክት አስተላልፈዋል። እንደ መጀመሪያ ዙር ከያቅጣጫው ተነስቶ ለአማራ አንድነት ምሳሌ ሊሆን የሚችል ሰራዊት እኔ መሆን አለብኝ ብላችሁ ይሄንን ስልጠና ወስዳችሁ ስላጠናቀቃችሁ ነው። የስልጠና ሲካሄድ ከአማራ ፋኖ በጎጃም ከአማራ ፋኖ በጎንደር ደግሞ በልዩነት የአማራ ፋኖ በጎንደር አድዋ ክፍለ ጦር ንጋት ጮራ ብርጌድን እንድታመሰግኑልኝ እፈልጋለሁ። አማራ ላይጨርስ አይጀምርም። ምን አልኩኝ? አይሰማም። ምን አልኩኝ? ላይጨርስ አይጀምርም። እኛም ይሄን ትግል ላንጨርስ አልጀመርነው። የምንጀምረውን እያንዳንዱን ነገር አስበን እንጀምራለን፣ ተዘጋጅተን እንጀምራለን። በተዘጋጀነውና ባሰብነው ልክ ደግሞ እንጨርሳለን። ስለዚህ ስልጠናችሁን ጀምራችሁ ጨርሳችኋል። ይሄ ብቻ አይደለም። ከስልጠና ባለፈ ትልቅ ረጅም አድካሚ የትግል ጉዞን ይዘናል፣ ጀምረናል። ይሄን የትግል ጉዞ ሳይሰለቹ አባቶቻችን በብሂል እንደሚሉት ላይጨርስ አይጀምርም እንደሚባለው የጀመርነውን ትግል ጫፍ ማድረስና የአማራን ስደትና እንግልት መፈናቀልና መታረድ መንኮላሸት
በየእስር ቤቱ መታጎር በሀገሩ በሚኖርበት ምድር ሁሉ ነጻነት አጥቶ መሪም እየተሾመለት ስቃዩን የሚያይበትን የፈተና ጊዜ በቃ ብለን ልንቋጨው ይገባናል። መጨረስ ይገባናል ትግላችን። ስለዚህ በእናንተም እንደ መጨረሻ የምሰጣችሁ መልእክት ትግላችሁን ደከመኝ ሰለቸኝ ቆረጠኝ ፈለጠኝ ሳትሉ ስልጠናችሁን እንደጨረሳችሁ ትግላችሁንም ዋጋ ከፍላችሁ የደረስነው ደርሰን የቀረነው ቀርተን የደረስነው ደርሰን የአማራን ህልውና እስክናረጋግጥ ድረስ አደራ ግራ ቀኝ ብላችሁ ተንጓላችሁ እንዳትቀሩ። ሌላው ታሪክ ሁሌ አይሰራም። ታሪክ በየቀኑ በየዓመቱ በየዘመናቱ አይሰራም። የታሪክ አጋጣሚዎች ከብዙ ጊዜ አንድ ጊዜ ነው። ከብዙ ጊዜ አንድ ጊዜ ሀገር ጭንቅ ውስጥ ስትወድቅ፣ ሀገር ፈተና ውስጥ ስትወድቅ፣ ለሀገር ደራሽ ሲጠፋ፣ ሁሉ በላተኛ ሆዳም ሰነፍ ሲሆን ያኔ ለሀገር አለሁ ብሎ ተነስቶ ተዋግቶ ተዋድቆ ወይም ደግሞ ተምሮ አስተምሮ አንቅቶ አነቃቅቶ ራሱም ነቅቶ ሀገርን ከገባችበት ማጥ ማውጣት ሲቻል ያቺ ጊዜ ያቺ ሁነት ሀገር በመከራ ውስጥ በነበረችበት ጊዜ ነፃ ለማውጣት ታግለው ነፃ የሚያወጡት ሰዎች ናቸው ታሪክ ላይ የሚጻፉት። ታሪክ ሁሉ አይጻፉም። በአርበኞች ዘመን ታሪክ ተጽፏል። ሀገር መከራ ላይ ስለነበረች በባንዳ በወራሪ ስቃዩን እያየች ስለነበረች ህልውናው አደጋ ላይ ስለነበር በአድዋ ጊዜ ታሪክ ተጽፏል። የውጭ ወራሪ በባርነት በቅኝ ግዛት ሊገዛን ስለመጣ አርበኞች ተዋግተው ድል አድርገዋል። በንጉሠ ነገሥት ሚኒሊክ ዘመን በአፄ ቴዎድሮስ ዘመን ታሪክ ተጽፏል። ኢትዮጵያ ተበታትና ባለቤት አጣ በዘመነ መሳፍንት አማካኝነት ብትንትኗ ወጥቶ ባለቤት አልባ ጠባቂ አውራራ ሳጣ ስለነበር ያንን ተዋግቶ ድል አድርጎ የተበታተነ የዘመነ መሳፍንት እሳቤን አጥፍቶ አንድ ሀገረ መንግስት ስላቆመ ከዛ በፊትም በርካታ ጊዜ ታሪክ ተጽፏል። ሁሌ ግን አይደለም ሀገር ችግር ውስጥ ስትገባ ነው። ይሄን ያልኩበት ዋነኛ ምክንያት በእኛ ዘመን አሁን ኢትዮጵያ በእኛ ዘመን አሁን አማራና አማራነት ህልውናው አደጋ ውስጥ የወደቀበት ጊዜ ነው ያለው። ህዝብ እንደ ህዝብ መኖር የማይፈቀድበት ጊዜ ነው ያለው። ይህንን ቀልብሰን አማራ በሰላም የሚኖርባት ሁሉም ኢትዮጵያ በሀገሩ የሚወስንባት ከየትም ተልኮ እየተሸከመ እየመጣ የማንንም ተልኮ የሚያስፈጻሚ መንግስት ማይኖርባት እንደ ባህሉ እንደ እምነቱ እንደ ሴቱ እንደ ትውፊቱ ኢትዮጵያዊ በሀገሩ ተከብሮ የሚኖርባት ሀገረ መንግስትን ለማምጣት የምንታገልበትና ታሪክ የምንሰራበት ጊዜ ነው። አሁን ተዋግተን ካላሸነፍን ለመጨረሻ የመነሻ ድላችን ሩቅ ነው የሚሆነው። ስለዚህ ይሄን ትግል ጀምረናል፣ ጨርሰን ታሪክ መጻፍ መቻል አለብን። የታሪክ ጅምር የለውም፣ ሲቋጭ ነው ታሪክ የሚሆነው። ይሄ ዘመን፣ ይሄ ጊዜ፣ ይሄ ቦታ እኛ ልንወስንበት የሚገባ ድምጻችን ሊሰማበት የሚገባ የኛ ልፋት ውጤት ሊያፈራበት የሚገባ ጊዜ እንጂ ያለፉት ታሪክ ሰርተው ያለፉት ሰዎች ለነሱ መልሰን አደራ የምንሰጥበት ጊዜ አይደለም። የኛ ዘመን ነው። እኛ ታሪክ ሰርተን ነፃ እንወጣለን፣ ህልውናችን እናረጋግጣለን። እኛ ምን አለብን? ምን አደራ አለብን? ሰልጥነናል፣ አማራንን ብለን ተነስተናል፣ ታሪክ አለን ብለን ተነስተናል። እሴት፣ ትውፊት፣ ባህል፣ ቋንቋ፣ እምነት፣ ሀገር አለን ብለናል። የመጥፋት የህልውና አደጋ የተጋረጠበት ህዝብ አለን ብለናል። ጀምረነው ደንግጧል። እዚህ መግረፍ ስንጀምር ወለጋ አካባቢ ደንግጧል፣ በርግጓል። አዲስ አበባ አካባቢ የተወሰነ በርግጓል፣ ደንግጧል። መልሰን ዝም ስንል ግን እንዳንነሳ አድርጎ ይጨፈጭፈናል። ስለዚህ የጀመርነው መጨረስ የሚገባን ሰዎች ነን። እነኚህ ሁሉ ነገሮች በአማራነታችን ውስጥ ካሉ ምን አደራ አለብን? እንጠብቀሃለን፣ እንታገልሃለን፣ ከህልውና ስጋት እንታደግ